ሰላም እንዴት ናችሁ? ወንዶሰን ተሰማ እባላለሁ። ለማታውቁኝ ወይም ለዚህ ቻናል አዲስ ከሆናችሁ እዚህ ዩቲዩብ ላይ የተወሰኑ ቪዲዮዎች ሰርች የነበረ እንዴት ወደ ውጭ አፕላይ እንደምናደርግ እንዴት ስኮላርሺፖችን እንደምንፈልግ የተወሰኑ ቪዲዮዎች ሰርች የነበረ ነገር ግን ኦልሞስት 1 ዓመት ሆኖኛል ቪዲዮ መስራት ካቆምኩኝ። ለምን ቪዲዮዎቹን መስራት እንዳቆም እንዲሁም ያለፈውን ዓመት ምን ስሰራ እንደነበረ እንዲሁም ወደፊት ምን ልሰራ እንዳሰብ ከኔ ባክግራውንድ ጋር አያይዤ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። አመሰግናለሁ። በመጀመሪያ እኔ ራሴ ውጭ ሀገር አልነበርኩም። የሁለተኛ ዓመት ተማሪ ሆኜ ነው ቪዲዮዎቹን እሰራላችሁ የነበረው። ነገር ግን ፍሬሽ እያለሁ 2015 ላይ ውጭ መማር እፈልግ ነበርና በደንብ አፕላይ አድርግ ነበረ። አሜሪካ ላይ፣ ጣሊያን ላይ ምናምን እስከ መጨረሻው ኤምባሲ ድረስ ገብቼ አፕላይ አድርጌ ነበረ እና ፕሮሰሱን በደንብ አውቀው ነበረ እና የዛኔ 2015 ፍሬሽ እያለሁ ትምህርት አቆመን። ባህር ዳር ዩኒቨርሲቲ ተዘጋና 6 ወር ምናምን ትምህርት አቆመን ነበርና እኔ በዛ ሰዓት አፕላይ ማድረግ ጀመርኩ። ደግሞ አፕላይ ለማድረግ በደንብ ጊዜ ይፈጃል ምናምንና 6 ወር ስናቆም ተመቸኝ በደንብ በቃ። ከዛ አፕላይ ማድረግ ጀመርኩ ምናምን። ከዛ እንዳልኳችሁ በደንብ ኤምባሲ ድረስ ገብቼ ነበርና በደንብ ደግሞ ተስፋ ነበረው። አሜሪካ ላይ 70% ስኮላርሺፕ አግኝቼ ነበረ። ጣሊያንም ብዙ ሰው ሄድ ነበረ ምናምን። በጣም ጎበዝ ተማሪ ምናምን ሳይሆን በደንብ ተዘጋጅቼበት ስለነበር ፕሮሰሱን ምን ይፈልጋል ምናምን የሚለውን አውቄው ስለነበረ ባስኬትቦል የሚጫወት ነበር። እሱም አግዞኝ ነበርና አሜሪካ ላይ የተለያዩ ስኮላርሺፖች $9,000 ብቻ የምከፍልበት ትምህርት ቤት ሁላ አግኝቼ ነበርና በደንብ ተስፋ ነበረኝና እኔ የዛኔ የ6 ወር ስናቆም እኔ በቃ ዊዝድሮ አድርጌ አዲስ አበባ ቀረሁኝ። ጓደኞቼ ተመለሱ። የኔ ጓደኞች ወደ ዩኒቨርሲቲ ሲመለሱ እኔ አዲስ አበባ ቀረሁኝ። አሜሪካም ጣሊያንም ሞክር ነበረና መመላለስ ስለማልችል በቃ እዚሁ 1 ዓመት ቆያለሁ ብዬ አዲስ አበባ ቆየሁኝ ማለት ነው። ከዛ ግን አልተሳካም። እንደ እግዚአብሔር ፈቃድ ሆኖ አልተሳካም። ለምን እንዳልተሳካልኝ በሌላ ቪዲዮ ነግራችኋለሁ። የኔ የሰሯቸውን ስህተቶች ምናምን በሌላ ቪዲዮ ነግራችኋለሁ ከኔ እንድትማሩ። ከዛ ወደ ዩኒቨርሲቲ መመለስ ነበረብኝ። 1 ዓመት ሉዝ አድርጌ ተመለስኩ ማለት ነው። ቀላል አልነበረም፣ ግን ጸሎቴም የነበረው እኔ እንደ እግዚአብሔር ፍቃድ ነበርና በቃ እግዚአብሔር ያውቃል የሚል ሀሳብ ነው የነበረኝ። ጸሎቴም የነበረው የምር በቃ የተሻለውን አንተ ታውቃለህ ነው እንጂ እንዲሳካልኝ ምናምን ጸልዬ አላውቅም ነበር። ከባድ ነው። 1 ዓመት ሉዝ አድርጌያለሁ፣ ግን በቃ እግዚአብሔር ያውቃል የሚል እምነት ነው የነበረኝ። ደግሞም ለበጎ ሆኖልኛል ብዬ አስባለሁ። ከዛ ግን እንደተመለስኩ ስቲል በዲግሪ ያለኝ እምነት ቀንሷል። ማለት ተማሪዎች አሁን ከረንትሊ ሪያሊቲው ዲግሪ ይዘን የሆነ የተሻለ ነገር ይኖራል ወይም ዲግሪ ለተሻለ ህይወት ይቀይራል የሚል እምነት የለኝም እና የሆነ ሌላ ነገር መፈለግ ነበረብኝ። የዛኔ በቃ ፎቶሾፕ እንደተመለስኩ ፎቶሾፕ ፎቶ ኤዲቲንግ ማር ነበር፣ ቪዲዮግራፊ ማር ነበረ። ከዛ ለምን ዩቲዩብ አልጀምርም የሚል ሀሳብ መጣልኝ ማለት ነው። ጓደኛዬም ነበረ ዩቲዩበር ጓደኛ አለኝና በደንብ ፑሽ አደረገኝ። ከዛ ዩቲዩብ መስራት ጀመርኩኝ ማለት ነው ቪዲዮዎቹን። ከዛ ልጀምር ሳስብ ደግሞ ልሰራ የምችለው በቃ ማውቀውን ነገር ነው። ደግሞ ብዙ ሰዎች ይጠይቁኝ ነበረ። እንደዚህ ኮሚኒቲ ነበረን፣ ወደ ውጭ አፕላይ ማድረግ የሚፈልጉ ሰዎች ኮሚኒቲ አላቸው፣ እርስ በርስ ይረዳዳሉ ምናምን። እኔም እጠይቃለሁ ሌሎቹን፣ እነሱም የሆነ አንድ ሰው የተሻለ ስቴፕ ላይ ከሆነ ፕሮሰሱን ይጠይቃል ምናምን እና እንደዚህ አይነት ኮሚኒቲዎች ላይ ሰዎች ይጠይቁኝ ነበረና ለምን ቪዲዮ አልጀምርም፣ ለምን በዚህ ነገር ኮንተንት አልጀምርም ብዬ ቪዲዮ መስራት ቀጠልኩ ማለት ነው። ከዛ ቪዲዮዎቹን መስራት ጀመርኩኝ በደንብ ጥሩ ሴታፕ አስተካክዬ ምናምን። በቃ አሪፍ ቪዲዮ፣ የጀማሪ ቪዲዮም አይመስልም እና የሆነ ለ3 ወር ምናምን በቃ በደንብ 1 ወር ተዘጋጀሁበት። ከዛ 1 ወር በደንብ ፖስት ማድረግ ጀመርኩኝ። 1 ወር 2 ወር እያልኩ 10 ቪዲዮዎች ደርሼ ግን መቀጠል አልቻልኩም። በቃ ቪዲዮ መስራት ጀምሬያለሁ። የመጨረሻ ቪዲዮ 1500 ቪው ነበረው። የሆነ ቀላል ሊመስል ይችላል፣ ግን እኔ እንደ ጀማሪ በደንብ ደስተኛ ነበርኩኝ። ስራው ሪዛልቱን በደንብ አስደስቶ የነበረ፣ ግን ለእኔ ያ መጨረሻዬ ነው ብዬ አላሰብኩም። ማለት ብዙ ጊዜ እየወሰደብኝ ነው፣ ግን ያን ነገር ለእኔ መጨረሻ ይሆናል ብዬ አላሰብኩም እና ሌላ ነገር መፈለግ ነበረብኝ። በቃ ሌላ የተሻለ እኔ ከዚህ የተሻለ ቫሉዌብል የሆነ ስኪል መያዝ አለብኝ ብዬ አስብ ነበረ። ከዛ አጋጣሚ ሰከንድ ይር እየተማረ ኢንፎርሜሽን ሲስተም ነበረ የገባሁበት ፊልድ። ከዛ ጓደኞቼም በአካባቢ የነበሩ ሰዎች ሶፍትዌር ኢንጂነሪንግ ተማሪዎች ናቸው ምናምን እና ፑሽ አደረጉኝ ወደ ሶፍትዌር እንድገባ። እንዲሁም ሌላ ቪዲዮ ሰራላችኋለሁ ለምን በደንብ ሶፍትዌር ለመማር ዲሳይድ እንዳደረግኩ በደንብ ቪዲዮ ሰራላችኋለሁ። ግን ቪዲዮ መስራቱን አቁሜ ሙሉ ለሙሉ ወደ ዌብ ዴቨሎፕመንት አዞርኩ ማለት ነው። 1 ዓመት ሆኖኛል ዌብ ዴቨሎፕመንት መስራት ከጀመርኩ። ባክኤንድ ዴቨሎፕመንት ኤልኤክስ ላይ ተምሬ አሁን ከረንትሊ ፕሮጀክቶች እየሰራሁ ነው። ኢንተርንሺፕም ጆይን አድርጌ
ኢንተርንሺፕ ላይ እየሰራሁ ነው። ያለፈውን አመት እንደዚህ ነው የቀጠልኩት። እንዳልኳችሁ ከዌብሳይት ዴቨሎፕመንት ከመማሪ በፊት ፎቶሾፕ ስማር ነበረ፣ ቪዲዮ ኤዲቲንግ ስማር ነበር። ከዛ ደግሞ ኮንተንት ክሬሽንም ጀምሬ ነበረ። አሁን ደግሞ ዌብሳይት ዴቨሎፕመንት ላይ ነኝ ማለት ነው። በፊት ደግሞ ሃይ ስኩል እያለሁ የሚውዚክ ፕሮዳክሽን ሰራ ነበረ። ብቻ አዲስ ነገር መሞከር እወዳለሁ እና አሁንም ዌብሳይት ዴቨሎፕመንት እንግዲህ ለረጅም ሰዓት የቆየሁበት ኦልሞስት አሁን 1 ዓመት ሊሆነኝ ነው። ስማር ያጋጠሙኝን ነገሮች የኔን ኤክስፔሪየንስ ሼር አደርጋችኋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርታችሁን አሳዩኝ። አመሰግናለሁ።